በአውሮፓ ሀገሮች ውስጥ ውብና ድንቅ ወደ ሆነችው ኦስሎ ከተማ እናመራለን። ኦስሎ የኖርዌይ ዋና ከተማ እንደሆነች ይታወቃል። በሀገሪቱ ደቡባዊ የባህር ዳርቻ በኦስሎፍjord ራስጌ ላይ ተቀምጣ የምትገኝ ከተማ ስትሆን በአረንጓዴ ቦታዎቿና በሙዚየሞቿ ትታወቃለች። ከነዚህም ውስጥ ብዙዎቹ በባይግዶይ ባህረ ገብ መሬት ላይ ትገኛለች። የውሃ ዳርቻዎች፣ የኖርዌይ የባህር ላይ ሙዚየም እና የሃይኪንግ መርከብ ሙዚየም ከ9ኛው መቶ ክፍለ ዘመን ጀምሮ የሃይኪንግ መርከቦች ያሏት ውብ ከተማ ነች። ኦስሎ በአውራጃና በማዘጋጃ ቤት በሁለቱም የተመሰረተች ስትሆን የኦስሎ ማዘጋጃ ቤት በዋና ከተማ ውስጥ እንደ አውሮፓውያን አቆጣጠር በ2022 ባወጣው መረጃ መሰረት በከተማ ውስጥ ከ700,000 በላይ ሕዝብ የሚገኝባት እንደሆነ ይታወቃል። በዚሁም ዓመት ውስጥ ባወጣው ሪፖርት መሰረት ወደ ኦስሎ ከተማ የሚገቡ ዜጎች ለቱሪዝም በጣም ብዙ እንደሆኑ ያሳያል። ኦስሎ የኖርዌይ የኢኮኖሚና የመንግስት ማዕከል ከተማ ነች። ከተማዋ የንግድ፣ የባንክ፣ የኢንዱስትሪና የመርከብ ማዕከል እንደሆነች ትታወቃለች። በአውሮፓ ውስጥ ከሚገኙ ሀገሮች ውስጥ የባህር ውስጥ ኢንዱስትሪዎችና የባህር ንግድ ማዕከል እንደሆነችም ይነገርላታል። ከተማዋ በሜዲተራኒያን ዘርፍ ውስጥ የሚገኙ የበርካታ ኩባንያዎች መኖሪያ ስትሆን ከነዚህም ውስጥ አንዳንዶቹ ከዓለም አቀፍ ታላላቅ የመርከብ ኩባንያዎች፣ የመርከብ ደላሎች እና የባህር ኢንሹራንስ ደላሎች ይገኙበታል። ኦስሎ የአውሮፓ ምክር ቤት እና የአውሮፓ ኮሚሽን መገኛ ማዕከል ነች። ኦስሎ እንደ ዓለም አቀፍ ከተማ ተቆጥራ በ2008 በግሎባላይዜሽን እና የዓለም ከተሞች ጥናት ቡድን ኔትወርክ በተደረገ ጥናቶች ቤተ ዓለም ከተማ ተብላ ተሰይማለች። የ3 ዓመት ጥናቶችን ስናይ ኤፍዲ መጽሔት እንደዘገበው በ2011 ኢሲኤ ኢንተርናሽናል ባደረገው ጥናት ኦስሎ ከቶኪዮ በመቀጠል ለኑሮ ውድ በመሆን በሁለተኛ ከተማ ትገኛለች። በ2012 ሪፖርት ውስጥ ባወጣው ጋዜጣ ላይ በአውሮፓ ታላላቅ ከተሞች መካከል በአኗኗር ጥራቷ አንደኛ ደረጃ ላይ ያስቀምጣታል፣ ውብም ያስብላታል። በ2013 ኦስሎ ከአውስትራሊያዊ ሜልቦርን ጋር በዓለም ላይ 4ኛዋ በጣም ውድ ከተማ እንደሆነች በኢኮኖሚስት ኢንተለጀንስ ዩኒት የዓለም አቀፍ የኑሮ ውድነት ጥናት ያረጋገጠ ሲሆን ዛሬ ላይ ኦስሎ በሞኖኩል መጽሔት እንዳሰፈረው በዓለም 24ኛው ለኑሮ ምቹ ከተማ እንደሆነች ትታወቃለች። አበቃ። ቸር ቆዩ።